ስለዚህ መምከር ከአንደበት ኃጢአት ውስጥ አንዱ እንደሆነ ታውቃለህ። ከአንደበት ኃጢአት ውስጥ አንዱ መምከር። አረጋዊ መንፈሳዊ ምከረኝ ሳይሉት የሚመክር ሰው እንደሚሳደብ ሰው ነው ይላል። እና መምከር ውስጥ የበላይነት አለ። እኔ ካንተ እሻላለሁ አለ። ይሄንን ኃጢአተኛ ዓለም ልታደገው አይነት የሆነ መሳያ ኮምፕሌክስ አይነት ነገር አለ። የበላይነት ስሜት አለ። እሱ በጣም አደገኛ ነው። እና ምከር የሚል ስሜትን ስለማቆም ራሱ ማሪሳቅ እንዴት በጣም ውብ በሆነ መንገድ ይሄ ይስገስጾ ርእስምነ ምሂር ከመምከር ከማስተማር ይልቅ ራስን መገሰጥ ይሻላል። አይ እኔ ካላስተማርኳቸው እንዴት ይድናሉ ብለህ ሰዎችን ለማዳን የምታስብ ከሆነ መጀመሪያ ነፍስህን አድን፣ ራስህን አድን። እንደውም እኔ ሄጄ ካላስታረቅኳቸው እንዴት ይታረቃሉ የምትል ከሆነ ስጋና ነፍስን ቁጭ አድርጋ አስታርቃቸው መጀመሪያ ነው። ስለዚህ ይሄ የአርአያነት ወይም ለሌላው ኤግዛምፕል ሴት የማድረግ ክርስትና አደጋው ከሆነ ጊዜ በኋላ የአንተ ክርስትና ትርጉም ያጣና ለሌሎች የምታሳየው ነገር እየበዛ ይመጣል። ከሆነ ጊዜ በኋላ የትኛውን ለነሱ ለማሳየት ብለህ እንዳረከው የትኛውን ከልብ እንዳረከው ራስ መለየት አትችልም። ለሰው ሊታዩ ያለው ጌታ ማለት ነው። እውነት እላችኋለሁ ዋጋቸውን ተቀብለዋል በሚል እና